ሰላም ውድና የተከበራችሁ የሼክ ማሜላ ዩቲዩብ ቻናል ተከታታዮች፣ ዛሬም ደግሞ አዝናኝና ቁም ነገር የያዙ ወሬዎችን ይዤ መጥቻለሁ። በምንሰራው ስራ እንዴት ደስተኛ እና ስራችን ከግዴተኝነት አልፎ እንዴት መዝናኛችን ሊሆን ይችላል የሚለውን ላስተላልፍላችሁ ወደድኩ። በኪችን ውስጥ ስራችንን የበለጠ አስደሳች ለማድረግ ማከናወን ያለብን ነገሮች፣ በመጀመሪያ የተዝረከረኩ እቃዎችን ወይም ነገሮችን ማጽዳት። አስደሳች የሆኑ የእምነት ሰው ከሆናችሁ፣ ምክንያቱም የሚመከረው እሱ ስለሆነ፣ ከፍታችሁ እያዳመጣችሁ መስራትና መሰረታዊ የኪችን መሳሪያዎችን ለማሻሻል መሞከር። እነዚህ ቀላል እርምጃዎች ምግብ ማብሰል እንደ ስራ ከመስራት ይልቅ ደስታ እንዲሰማን ያደርጉናል። ስለዚህ የምንሰራውን ስራ በዚህ መልኩ መስራት ከቻል፣ የጠረጴዛ እቃዎችን ካጸዳን፣ በየቀኑ የማይጠቅሙ መሳሪያዎችን በማስወገድ አለማከማቸት፣ ምክንያቱም ለመንቀሳቀስ አመቺና በሰፊው እንድንጠቀም ያደርጉናል ማለት ነው። አመቺ ብርሃን ማግኘት፣ ምግባችን በደንብ ማየት እንድንችል፣ ስራ ቦታ ላይ ደማቅ መብራቶችን መጨመር፣ የምንሰራባቸውን እቃዎች አጠገባችን ማስቀመጥ፣ የምንወዳቸውን ቢላና ማንኪያዎች በፍጥነት ለመያዝ በሚያስችል ቦታ ላይ ማስቀመጥ ይኖርብናል ማለት ነው። ሌላው ደግሞ አዝናኝ ልምዶችን መጨመር፣ ክላሲኮችን ወይም ደግሞ ፖድካስቶችን ማጫወት፣ የምንወዳቸውን ነገሮች እያዳመጥ መስራት ወይም አስደሳች ትዕይንቶችን በማድረግ ራሳችንን ማዝናናት እንችላለን። ሌላኛው ደግሞ ሽፋን መልበስ፣ ዩኒፎርም፣ ዝግጁ የመሆን ስሜትን እንዲሰማን ልብሳችንን ንጹህ በማድረግ አስደሳችና ምቹ የሆኑ ሽፋሽፍቶችን በመጠቀም መስራት እንችላለን። የሚጠጡ ነገሮችንም እንዲሁ ሙቅ ትኩስ ነገሮችን ለምሳሌ ውሃ፣ ቡና፣ ሻይ ወይም ደግሞ ጭማቂ በአቅራቢያችን በማስቀመጥ መነቃቃት እንችላለን። ተግባራትን ቀላል ማድረግ፣ በመጀመሪያ ሚዛን ፕላሳችንን ማጠናከር ይኖርብናል። የስጋ፣ የዶሮ እንዲሁም የአሳ ዘሮችን ሲዝን ወይም በመቀመም ዝግጁ አድርጎ ፍሪጅ ውስጥ በማስቀመጥ እንዲሁም ደግሞ ፍሬሽ ባዛር የፍራፍሬና የአትክልት ዘሮችን አጥበን ልጠን፣ የሚከተፉ ከሆነም ከትፈን በማዘጋጀት ቀምመን ፍሪጆቻችን ውስጥ በማስቀመጥ ስራችንን ማቅለል እንችላለን። ከባድ የሚሆኑ ነገሮችን ቀላል አድርገን የምንወደውን ስራ መስራት እንችላለን። ስለዚህ አሁን ለምሳሌ እኔ ስራዬን በጣም ወድጄው አክብሬው እየሰራው እገኛለሁ። ስለዚህ እህት ወንድሞች፣ ሁላችሁም ባላችሁበት የስራ ፊልድ ስራችሁን ወዳችሁት እንደ ግዴተኝነት ሳይሆን እንደ መዝናኛ ለመጠቀም እንሞክርላለን። ወሬ እንዳላበዛባችሁ ቻናሌን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። እወዳችኋለሁ። ዋላ